ያንቺ ሲሆን ዲቃላሽ ለምን ታሰቃየዋለሽ? አባት የዳቦ መግዣ ስጡኝ፣ እርቦኝ ነው። በባዶ ኪስሽ ማን ያርግሻለሽ? ኧረ አይባልም። እናት ምን ሆነሽ ነው? መጣሁ። ባለሱቅ ቢሪና ስጠኝ፣ ቶሎ በል ብስኩትም ስጠኝ። ኪራ ምን እየሰራህ ነው? እኔ ረፍድብኛል። ተነስ እባክህ እንሂድ። ምን ያልሽው? አንቺም እኮ ሴት ነሽ፣ ነገ ታረግዣለሽ። አመሰግናለሁ። እሺ ከነጋ ምንም ስላልቀመስኩኝ ዶክተር ላይሽ ይገባል። ያንቺ ሲሆን ዲቃላሽ ለምን ታሰቃየዋለሽ? ምን አይነት ክፉ ነሽ? አይንሽ ማየት አልፈልግም። ሴት አሰዳቢ ሽሽከኝ። ወድጄ እኮ አይደለም ባሌ በመኪና አደጋ ሞቶብኝ እንጂ። አይዞሽ በቃ እኛ ጋር ታርፊያለሽ። ኧረ አይገባም። እኔም እኮ እህት አለኝ። እንደዚህ ሆነሽ ትቼሽ ልሄድ አልችልም። ነሽ ምን ነው ዲቃላ አንተ ነው እንዴ? ላንቺው ነው እኔን ከወንድ ጋር ስላየኸኝ እኮ በድብቅ ማለመልሞ ፍቅር ዛሬ መቸኮል ነው የሚያረጋጋ። የተረጋጋ የሚወደውን ነገር ሲያጣ እንጂ ሲያገኝ መቻያ ምንም ያጣኸው ነገር የለም። የሰው መተት ትመጣለህ እንዴ? ሲያንሰው ነው። ለስሙ ያቋረጥነውን ነገር እንደምንቀጥል ተነጋግረን ነበር። አንቺ ግን ያቆምነውን ለመቀጠል እኮ ካለፉት ጊዜያቶች ላይ መዝጋት ያሉብን ጉዳዮች አሉ። ያለፈውን ጉዳይ ያለፈው ጊዜ ላይ መተው ካልቻልን መረጋጋት የማይታሰብ ነው። እኔን ከወንድ ጋር ስላየኸኝ እኮ በድብቅ ማለመልሞ ፍቅር የለኝም። በግልጽ የሚደርቅ ፍቅር ግን አለሻ። እሺ ይቅርታ። አልተቀየምኩሽም እኮ ያው ወንድ ልጅ አይደል? ከሱ ጋር ስላየውሽ ደብሮኝ ነው። ያው አየሻ፣ አልተቀየምኩሽም። እና ለምን አዘግ? እሱ ነው የምናዝንበትን ነገር የምንወደው ቦታ እያስቀመጠ። የሐዘንህም የፍርሃትህም ምክንያት መሆን እንደማልፈልግ ታውቂለህ። ስለዚህ አትፍራው። ነው ወደዚህ ምንድነው? ምኑ? የሚሸተኝ ሲጋራ ነው አይደል? ይሸታል እንዴ? ኧረ እባክህ ደፋር። ወይኔ ለካ አፍንጫ ነበራት እንዴ?